የአብይ የጾም ወራት አንደኛ ሳምንት አርብ አንደኛ ንባብ ከትንቢተ ሕዝቅኤል ምዕራፍ 18 ከቁጥር 21 እስከ 28 ጌታ እግዚአብሔር እንዲህ ይላል። ክፉ ሰው ኃጢአት መስራት ትቶ ሕጌን ቢጠብቅ ትክክልና መልካም የሆነውን ነገር ቢያደርግ በሕይወት ይኖራል እንጂ አይሞትም። ትክክል የሆነውን ነገር ስላደረገም የሰራው ኃጢአት ሁሉ ይቅር ተብሎለት በሕይወት ይኖራል። እኔ በክፉ ሰው ሞት የምደሰት ይመስላችኋልን? አይደለም። እኔ ደስ የሚለኝ ስለ ኃጢአቱ ንስሐ ገብቶ በሕይወት በሚኖር ሰው ነው። ነገር ግን ደግ ሰው መልካም ማድረጉን ትቶ ክፉ ሰዎች የሚያደርጓቸውን ክፉና አጸያፊ ነገሮች ማድረግ ቢጀምር በሕይወት መኖር የሚችል ይመስላችኋልን? አይደለም። እንዲያውም ያደረገው የደግነት ሥራ ሁሉ አይታሰብለትም። ባለመተማመኑና ኃጢአተኛም በመሆኑ ምክንያት ይሞታል። እናንተም እንዲህ ከሆነ እግዚአብሔር የሚያደርገው ነገር ትክክል አይደለም ትሉ ይሆናል። እናንተ እስራኤላውያን እኔን አድምጡ። እኔ የማደርገው ነገር ሁሉ ትክክል እንዳልሆነ ታስባላችሁን? ነገር ግን ትክክል ያልሆነው የእናንተ መንገድ ነው። ደግ ሰው መልካም ማድረጉን ትቶ ክፉ ማድረግ በሚጀምርበት ጊዜ ቢሞት የሚሞተው ካደረገው ከክፋት የተነሳ ነው። ክፉ ሰው ኃጢአት መስራት ትቶ ትክክልና መልካም የሆነ ነገር ቢያደርግ ሕይወቱን ያድናል። የሚያደርገው ነገር ከንቱ መሆኑን ተገንዝቦ ኃጢአት መስራቱን ስለተወ በሕይወት ይኖራል እንጂ ከቶ አይሞትም። ይህ የእግዚአብሔር ቃል ነው። ለእግዚአብሔር ምስጋና ይሁን። መዝሙር 130 የመዝሙሩ መልስ ጌታ ሆይ ማረን፣ እኛም እንድናለን። እግዚአብሔር ሆይ ከትልቅ ሐዘን የተነሳ ወዳንተ እጮሃለሁ። እግዚአብሔር ሆይ ልመናዬን ስማ፣ እርዳታህን ፈልጌ ስጮህ አድምጠኝ። ጌታ ሆይ ማረን፣ እኛም እንድናለን። ኃጢአታችንን ብትከታተል ማን ከፍርድ ሊያመልጥ ይችላል? ነገር ግን አንተን በማክበር እንድንታዘዝህ ይቅር ትለናለህ። ጌታ ሆይ ማረን፣ እኛም እንድናለን። የእግዚአብሔርን እርዳታ በናፍቆት እጠባበቃለሁ፣ በቃሉም እታመናለሁ። የንጋትን ብርሃን ከሚጠባበቁ ሰዎች ይልቅ እኔ እግዚአብሔርን በናፍቆት እጠባበቃለሁ። ጌታ ሆይ ማረን፣ እኛም እንድናለን። እስራኤል ሆይ ፍቅሩ ዘላለማዊ ስለሆነና ሰዎችንም ለማዳን ዘወትር ዝግጁ ስለሆነ በእግዚአብሔር ታመን። እግዚአብሔር ሕዝቡን እስራኤልን ከኃጢአታቸው ሁሉ ያድናቸዋል። ጌታ ሆይ ማረን፣ እኛም እንድናለን። ከማቴዎስ ወንጌል ምዕራፍ 5 ከቁጥር 20 እስከ 26 በዚያን ጊዜ ኢየሱስ ደቀ መዛሙርቱን እንዲህ አለ። የእናንተ ጽድቅ ከሙሴ ሕግ መምህራንና ከፈሪሳውያን ጽድቅ ካልበለጠ ወደ መንግሥተ ሰማይ ከቶ አትገቡም እላቸዋለሁ። በቀድሞ ጊዜ ለነበሩ ሰዎች የተባለውን ሰምታችኋል። ይኸውም አትግደል፣ ሰውን የገደለ ይፈረድበታል የሚል ነው። እኔ የምላችሁ ግን ይህ ነው፣ ሰውን የሚቆጣ ሁሉ ይፈረድበታል። ደግሞ ማንንም ሰው አንተ የማትረባ ብሎ የሚሳደብ የሸንጎ ፍርድ ይገባዋል። ደደብ ብሎ የሚሳደብ ሁሉ ለገሃነም እሳት ፍርድ የተገባ ይሆናል። ስለዚህ መባህን በመሰዊያው ላይ ለእግዚአብሔር በምታቀርብበት ጊዜ ያዘነብህ ሰው መኖሩን ብታስታውስ መባህን በመሰዊያው ፊት አስቀምጥና ሄደህ በመጀመሪያ ከዚያ ሰው ጋር ታረቅ። ከዚህም በኋላ ተመልሰህ መባህን አቅርብ። ባለጋራህ ከሶ ከእርሱ ጋር ወደ ፍርድ ቤት ስትሄድ በመንገድ ላይ ሳለህ ቶሎ ብለህ ከባለጋራህ ጋር ተስማማ። አለበለዚያ ባለጋራህ ለዳኛ አሳልፎ ይሰጥሃል፣ ዳኛውም ለፖሊስ አሳልፎ ይሰጥህና ወደ ወህኒ ቤት ትገባለህ። በእውነት እልሃለሁ መቀጮህን እስከ መጨረሻ ሳንትም ከፍለህ እስክትጨርስ ድረስ ከዚያ አትወጣም። ይህ የክርስቶስ ቃል ነው። ክርስቶስ ሆይ ምስጋና ላንተ ይሁን።